እዚህ ጌም ላይ ሁለት ባለትዳር ተገናኘው። ልክ ራውንዱ እንደተጀመረ ማይሆን ነገር ሰራውባቸው። እዚህ ጋር ሰነዘርኩበት ግን አላገኘሁትም፣ ሳትኩት። ከዛ ሄድኩበት የፈጠነ ከዛ እዚህ ጋር ወንዱን ሴቱት ማይሆን ምት ጭንቅላቱን ወዘወስኩለት፣ መታዋት ሴቷን። ከዛ ወንዱን መጣ መታውት። ገና ምን አይተ የመፋቻው ወረቀት አዘጋጅ። የመጀመሪያውን ራውንድ አስደበርኩት መሰለኝ፣ እሱም እዚህ ጋር አስደበረኝ። ያው ብዙም አልደበረኝ፣ ትንሽ አስደብሮኛል። አሁን ነው ማለት ይሄ ወንድ ጓደኛሽ ከኔ የሚጠብቅሽ መስሎሻል? ከመሰለሽ በጣም ተሳስተሻል። ፈርስት ራውንድ ላይ እንደዚህ የተሳት ስላመጣሁት ፓኔል አብርቶ መጣ እንዴ? ዩት የመታኝነት በስናይፐር ዋን ታብ መታኝ ልበል። በቃ የኔና የሱ ጸብ ከዚህ ሰዓት ጀምሮ ይጀምራል። ከዚህ ራውንድ በላይ አንድ ራውንድ አታመጭም እያወቅሽ። ልክ ራውንዱ እንደተጀመረ በታትሷ ፈጠኝ ልጅቷን አስለቀስኳት። ና አንተ ብቻ ነው የቀረኸውና እንዲ ስናይፐሩ አልመታም አላለኝም። ና ጓደኛዬን ገደለው። ና አንተ ና። ወላሂ ይሄን ራውንድ አምጥቶኝ ቢሆን ኖሮ እንዴት እንደማለቅስ እንደነበር። እዚህ ጋር ሁለታቻ ሆነ እና የሚፈነደውና ኤክስኤሜት ገዛ ፍሬንዴ ጓደኛዬ ማለት። ከዛ ሄድኩኝና እዚህ ጋር ቶሎ ሂጄ ከቨር ቦታ ያዝኩኝ። ተመታሁት። እዚህ ጋር ምን እንደሆነ አላቅም። እንዴት ነው ማይሞተው? ይውላ መጥቼው አላቅም። ብቻ እዛ በድንጋይ ፈነከስኩት። አይሞትም ይሄ ልጅ። ወይኔ እዚህ ጋር መተውት ምት እንዴት እንዳሳዘነኝ ብቻ እዩት። የመሬት መንቀጥቀጥ ጭንቄው ምን እንደሆነ አስቡት። ኖም ነው አይቀርልሽም። አሁን ልጅቷ እየጮኸችበት ይሆናል። ሌስኮ ራውንዱ ተጀመረ። ሄድኩኝ ግን ሁሌ ፋሲካ የለም አልወጡም። እዚህ ጋር እንዲወጡ ጠበቅኳቸው። በስተመጨረሻም ሴት ወጣች፣ ግን ግሏል አስቀመጠች። ሄድኩኝና ግሏሉን መሰባበር ጀመርኩኝ። እዚች ልጅ ላይ ተስፋ እንደሌለ ሳቅ ወደ ወንዱ ጀለሱ ሄድኩለትና ጀለሱን እዚህ ጋር ማይሆን ነገር አረ ሚናቶ በእናት ዛሬ እንኳን ተወኝ፣ ከሴት ጋር እንደሆንኩ እያየህ አልፈታህም። ዛሬ በቃ ትፋታለህ፣ ትለያያላችሁ። ዛሬ መለያያችሁ ነው። ኖ ደግሞ ፈራሽ። እኔ እመጣለሁ፣ ችግር የለም። ነይ የመጨረሻ ራውንድ። ከዚህ ራውንድ በኋላ በቃ ሂድልኝ ትሏለች። እኔ ምን አገባኝ፣ ዋናው አላማ መሳካቱ ነው። ቆይሽ እዚህ ጋር ማለት ምን አስበህ ነው ያስወጣኝ? እሺ አንተ ተልኮ አለ። እንዴት ነው ደግሞ ወደ ላይ ፈነገለኝ? እንዴት ነው እዩት፣ ከላይ እንዲህ አነጠረኝ። ይቻላል እንዴ? ሁሉ ተረጋጊ። ቆይ ይደርሳል። ተራሽ እንዳገላት። እሺ ብሮ እንዳገላት። ተዋት፣ እኔ እገላታለሁ። ችግር የለም። ተዋት፣ ፍታት። በቃ እስካሁን የገደልክ አልነበረም። አሁን አትግደል፣ ችግር የለም። አስወጡኝ። ሳቅ፣ ችግር የለም። ሸትጋንና ኤምፒ እንግዛ። አይ ልበረብራቸው አይደለም፣ አራታቻ ስለሆነን ልበረብራቸው ምናምን ሳይሆን የሻት ልጮት ነው። ችግር የለም። እንዴት ናችሁ? ሂሮይክ ለመግባት ይሄን ጌም ብቻ ማሸነፍ ነው የሚጠበቅብኝ። ግን ሂሮይክ ልገቡ አንድ ነጥብ ምናምን ትንሽ ሲቀራችሁ ፍሪ ፋየርም ኢንተርኔትም ብቻ ዓለም ሁሉ ከናንተ ተቃራኒ ነው የሚሆነው። እዩት። ናንተ የታባ ሃይ ግራውንድ ይዞብኝ እኔ ደፎት። ያአላህ ያሚናቶ ችሎታ ይላል አንሻው። እሺ ጋሪና ምን ያህል ባስጠላ ነው። ትንሽ ቁላ አስጠላ እችላለሁ። ቢያንስ ከጉማሬ መለስ ስላለሁ ነው የቀየረብኝ ነው። እናስቀምጠውና እንሂድ። ስኳድ ናቸው። አቤት ጭንቅላት። የእግር ድምጽ ይሰማኛል። የእግር የት ሄዱ? የታላችሁ ሴት ናት። ነይ ቆይ እና ጨብጭብ። እቺን ሪቫይቭ አረኩኝ። አሁን ኪል ብቻ ነው የሚያስፈልገኝ።
በመኪና መጣሽ? ና ብሮ ወርደሻል። ኔት ይሻት ነው። አሁን የመታውት ምት መቼም ነው የማይረሳው። ፍሪ ፋየር ማቆም አለበት ይሄ ልጅ። አለኝ አልመረውም። መቀጥቀጥ ነው። አንድ ድጋሚ እንዳይከነብር በድንጋይ እንበለው። አላሁ አክበር። እንዴት ነው ያስደነገጠኝ! እንዴ ሳላስበው ሸረሪት አላረገብኝም። ይሄ የሆነ አራጣት የቴትክ ናውን ወንድ ኮንክ አዋራኝ ና ወንድ ኮንክ። አሁን ይሄን ልጅ እስካን አድርጌው የሚጮተው በኖኪያ ነው እና አንድ ራውንድ ከምታመጣው ከቤተሰቡ አንድ ሰው በገለበት ደስ ይላል። አብዛኛው ጊዜ በሸረሪትና በዲሜትሪና በሶኒያ ነው የሚጮተው እና ልጁ ትንሽ አይምሮን ያመዋል እና ሁሉም አይነት በሽታ አይነት አለበት። እንደፈዘዛ አላቅም ብቻ እንዲነቃ አረኩት። የፕሮነት ደረጃ ሌቭል ማክስ ኦን። እንደማንኛውም ሰው ለነልፍ ወረድኩኝ። ከዛም ሄድኩኝና ፈለግኩት ልጁን የለም ከከምፓሪ ጋር ነበር ማለት የገባሁት። ከዛ እዚህ ጋር ሄድኩኝ። ከዛ ዞር ስል አይታችኋል ምን እንዳየሁኝ? ልክ እንደ ሄድኩኝ ሴት ነበረች እየከነበረች የነበረችው። ከዛም ሴት ኮነችማ ቆፍጠን ብዬ ችሎታዬን ማሳየት አለብኝ አልኩኝ። ይሄን አር የሆነ ካራክተር ለቀቀችብኝ። አፈንዶ ቶሎ አልኩኝ። ከዛ ገና ደሜን ሳልጨምር ይሄን ወረወረችብኝ። ወላሂ ለአዚም ከዚህ ጌም ጤነኛ ሆና ከወጣች እኔ ሚናቱ አይደለሁም። የስቃይ ጊዜ ጀመረ ማለት ነው። ይሄን ቦምብ አዘጋጅቼ ወረወርኩበት። አገኘኋት፣ አናቷን አልኳት። የት ነው የምትሄጂው እያልኩኝ ወንፊት እስከምትሆን ድረስ በበዲ በሳሷት። በደንብ እንድትጨልል እንሳቅባት። ሁለተኛ ራውንድ ላይም የሌለ ከምፕራ ነበረ፣ ግን እኔ ያገኘኋት እዚህ ጋር ሳትኳት። ከዚህ ይሄን ካራክተር አር የሆነ ካራክተር ላከችብኝ። ቶሎ ፈነደውባት። እንደነዚህ አይነት ሰዎች ለነልፍ ላይ ሰዎችን ብቻ ማጨለል ነው የሚፈልጉት እና ለሁሉም ላጨለሏቸው እኔ በቀልላቸዋለሁ። ኦ ሚስኪን እያት እኔ ማላየት መስሏታል። ስለዚህ ጋር አይኗን አልኩላት። አሁን የመታወት ምት መቼም ልትቀበለው አትችልም። ይሁት እንዴት ስርቅ እኮ ነው ያደረኩት። ሁለተኛ ራውንድም እንሳቅባት። ጭልል ነው የምትለው በቃ። ሶስተኛ ራውንድ ላይ በጣም ፈርታኝ ነበር፣ ተሰለበች። ልጅቷ እዚህ ጋር ተደብቃ ነበረ። የመታወትን ምት አይታችኋል እንዴት እንደተከረበተች። አላህ ህይወት ለጥቂት ረስቼው ነበር። እናንተ እንሳቅባት እንጂ። አራተኛ ራውንድ ላይ ምን አይነት ደብደባ ነው ያደረሰችብኝ? ጾታዊ ጥቃት እኮ ነው። እኔን የደበደብሽኝ ብዬ ሄድኩባት። ከዛ ሳትኳት። እኔ ለማመጣት መስሎኝ ነበር። ከዚህ ይሄን ካራክተር ወረወረችብኝ፣ ቀጠቀጠችኝ፣ በሳሳችኝ ጀርባዬን። ከዛ ሳላስበው ገደለች። እዚህ ጋር የተደሰተችው ደስታ አይደለም። ይዋት ፊቷን። ዋው! እሷ አሁን ለክብሯ ብላ ስለምትጮት እንደምትከነብር እርግጠኛ ነኝ። እኔ አሁን ሂጄ እደፋታለሁ ማለት ነው። አሁን ቦታዋን ብቻ ነው ማወቅ የሚጠበቅብኝ። የት እንዳለች እናረጋግጥ። እዛ ጋር ናት መሰለኝ። እኔ ካልሄድኩ እሷ ስለማትሄድ እኔ ልሂድባት። የት ነሽ? ኧረ ህይወት አትወጣም። የት ነሽ? እሺ አሁን እቺ ከዚህ የምትዋላ ጤነኛ ናት ነው የምትሉኝ? ጤነኛ ናት የምትሉኝ? ከዚህ ሳጋ በቃ ጨልላለች። ይሄ ራውንድ ላይ ከየት መጣች ሳልል ጾታዊ ጥቃት። አሁን የማረግሽ ነገር በእንቅልፍሽ ይመጣል። በእንቅልፍሽ የሚያስፈራ ቅዠት ነው የሚሆንብሽ። ነይ እስቲ ወንድ ኮንሽ ነይ። እዚህ ጋር የሚጠብቃትን አታውቅም። ዝም ብላ እየዘለለች ነው፣ ግን የመጨረሻ ዝላዩዋ እንደሚሆን አላወቀችም።